ብዙ ነቢያት ብዙ ጻድቃን እናንተ አሁን የምታዩትን ክርስቶስን ሊያዩት ተመኝተው ነበር። ሁሉም ነቢያት ሁሉም አው መጽሐፍ ያልጻፉ መጽሐፍ የጻፉ ትንቢት የተናገሩ ሱባኤ የቆጠሩ በሙሉ ክርስቶስን ያለሱት ሁሉም ነቢያት ስለ መሲሁ ስለ ክርስቶስ ትንቢት ተናግረዋል። ማለፊያ እንጀራ አልበላሁም መጠጥም አልጠጣሁም። እያንዳንዱ ነቢያት መጽሐፋቸው ሲፈተሽ ሲታይ ክርስቶስ እዛ ውስጥ አለ። የ60ኛው ሱባኤ በተፈጸመ ባለቀ ጊዜ ያን ጊዜ በመምጣትህ ኃጢአትና በደል ይዘጋል ይላል። ገዢው ሲመጣ ግን ይሁዳ ለማን ያስረክባል? ለገዢው ለክርስቶስ ያስረክባል። ጋድ ማለት ተውላት ማለት ነው፣ ለውጥ ማለት ነው። እንደው ሰው 50 ዓመት ሆኖት የገና የልደት ጋድ አለው ብሎ ሲጠይቅ ትንሽ ያሳቀቃል። ዘንድሮ አሁን ረቡዕ ነው የሚውል ገና። የዘንድሮ ረቡዕ ተመልሶ በ7 ዓመቱ ረቡዕ ይውላል። ይሄ ቀን ግን ሰውም መላእክትም ሕዝብም አሕዛብም እግዚአብሔርም ሰውም ሰማይም ምድርም አንድ ላይ ይሆን እጅግ በጣም ልዩ የሆነ ቀን ደስ ይበላችሁ የተባለበት ቀን ነው። ደግሞ ወደ መጽሐፍ ቅዱስ ከተገባ አዳኙ ክርስቶስ ንጉሱ ክርስቶስ በቤተልሔም ተወልዷል፣ ደስ ይበላችሁ ነው የተባለው። መጀመሪያ አክብራችሁ ጠርታችሁ እዚህ ቦታ ላይ ስለጋበዛችሁኝና ስላመጣችሁኝ እጅግ በጣም ማመስገን እፈልጋለሁኝ። አጠቃላይ የደብራችን ሰንበት ትምህርት ቤት ማለት ነው። ከዛ ቀጥሎ ስለ ተነሱት ጥያቄዎች አንዳንድ ማብራሪያ ለመስጠት ያክል እንግዲህ ያው ገና በዓል ማክበርና ጾም መጾም አስፈላጊ የሆነበት ምክንያት መነሻው ያው ቤተክርስቲያናችን ነች። የቤተክርስቲያን ውሳኔ፣ የቤተክርስቲያን ቀኖና፣ የቤተክርስቲያን ስርዓት ነው። ለዚህ ለጾማችንም ለበዓሉ አከባበሩም ዋናው ትልቁ መነሻ ወይም ደግሞ ምንጩ ማለት ነው። ግን በዋናነት ደግሞ ለምን የሚለውን ጥያቄ ለመመለስ ያክል ገና ስንል በዓለ ገና ያው በግሪኮ ቋንቋ በዓለ ልደት ማለታችን ነውና የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል ማለታችን። ስለዚህ ይህ የልደት በዓል ደግሞ እንደሚታወቀው እጅግ በጣም ትልቅ ክብር ያለው በዓል ነው፣ የእኛም ጭምር ክብራችን ነው። ስለዚህ ይህንን በዓል ቀድሞም ጀምሮ እንኳን የጌታ ኢየሱስ ክርስቶስ በዓል እነዚህ የዓለም ነገስታት ራሱ ልደታቸውን በዓላቸውን የሚያከብሩበትን ሁኔታ ሁሉ በመጽሐፍ ቅዱስም እናስተውላለን፣ በዓለም ታሪክም እንመለከታለን። እንደነ ፈርዖን ያሉት እንደነ ሄሮድስ ያሉት ሌሎችም ሰዎች ዝነኞች የልደታቸውን ቀን ያከብሩ ነበረ። ከጨለማ ወደ ብርሃን ከጠባብ ወደ ሰፊ መጣንበት፣ ተገኘንበት፣ ለዚህ ክብር በቃንበት እያሉ ማለት ነው። ከምንም በላይ ደግሞ የገና የጌታችን የኢየሱስ ክርስቶስ የልደት በዓል ደግሞ በዓሉ የሚከበርበት ዋናውና ትልቁ ምክንያት አንደኛ ጌታ ራሱ የከበረ ስለሆነ፣ ሁለተኛ ሰው ሆኖ ስለተገለጠ፣ በዋናነት ግን ክብሩ 7ቱ መስተጻርራን ማለት ሰውና እግዚአብሔር፣ ሰውና መላእክት፣ ሕዝብና አሕዛብ እነዚህ የታረቁበት ስለሆኑ ኖሎት ከመላእክት መላእክት ከኖሎት ጋር በአንድነት ሆነው ያመሰገኑበትና ትልቅ በዓል ስለሆነ በዚህ ምክንያት ክብሩ ይከበራል ማለት ነው። ገና ከመጀመሪያው መላእክት ራሱ ደስታቸውን የገለጡበት፣ ሰዎችም ደስታቸውን የገለጡበት፣ የዘመሩበት፣ በአንድ ላይ ሆነው እግዚአብሔርን ያመሰገኑበት ስብሐት ለእግዚአብሔር በሰማያት ወሰላም በምድር እያሉ ተቀላቅለው ከዛ በፊት ሰውና መላእክት ሰውና እግዚአብሔር ሕዝብና አሕዛብ የተለያዩ እንደነበሩ ያው በታሪክም በመጽሐፍም የታወቀ ነው። ጾሙ የሚያስፈልግበት ዋናውና ትልቁ ምክንያት የዓለም ሰዎች በዓል ሲያከብሩ ጾም አይጾሙ፣ ድግስ ደግሰው የሚበላው የሚጠጣውን የሆነ ነገር አድርገው ነው። ቤተክርስቲያን ግን በዓል ስታከብር ዋናውና ትልቁ ጾም ነው። ምክንያቱም ጾም ለቤተክርስቲያን ሕይወት ነው፣ መነሻ ነው እና አንድን መንፈሳዊ በዓል ስለሆነ የምታከብረው መንፈሳዊ ነገር ለማክበር ጾም ትጾማለች። ያ ጾሙ ደግሞ በእግዚአብሔር ዘንድ የተወደደ ስለሆነ ከጾም በኋላ የሚከበረው በዓልም ደግሞ በራሱ ትልቅ ክብር ትልቅ ሕይወት ስላለው በዚህ ምክንያት ጾሙ ይጾማል ማለት ነው። የተቆጠረው ሱባኤ አለ። እግዚአብሔር ማለት አንድም የእግዚአብሔር እቅድ የእግዚአብሔር ዓላማው በምድር ላይ የሰው ጆሮ ሳያውቀው በነቢያቱ አፍ ሳይናገር እግዚአብሔር ያደረገው ነገር የለም ይላል መጽሐፍ ራሱ። ለነቢያት ሳያስታውቅ ለነቢያት ሳይናገር እግዚአብሔር አንድም ነገር በምድር ላይ አልሰራም። ስለዚህ የጌታ ልደት በነቢያት አስቀድሞ ሱባኤ ተቆጥሯል፣ ትንቢት ተነግሯል። ምናልባት ብዙ ነው፣ ግን ከሱባኤዎቹ መካከል ሱባኤ ከቆጠሩት መካከል አንዱ እና ዋነኛው ነቢዩ ዳንኤልን ነው የምናነሳው።
ነቢዩ ዳንኤልን እናነሳለን። ይሄ ለምንድን ነው ከተባለ የነቢዩ የዳንኤል ጎልቶ የታወቀ ሱባኤ 1 2 3 ተብሎ ስለሚቆጠር ሱባኤው ማለት ነው እና እሱን እናነሳለን። እንግዲህ ሱባኤ ማለት መጀመሪያ ምንድን ነው ከተባለ ሱባኤ ቁጥር ነው። ግን ቁጥር 1 2 ማለት ሳይሆን ሱባኤ ማለት ሳምንት ማለት ሳብ ከሚለው ነው። በቤተክርስቲያናችን ቋንቋ ሳብ ነው የሚለው። ሳብ 7 ነው። ስለዚህ ሱባኤ ሲባል ከ7 ነው የሚጀምር ማለት ነው ቁጥር። ስለዚህ ይህ ሱባኤ በዳንኤል 9 ላይ በደንብ የተቆጠረ ሱባኤ ይገኛል። ዳንኤል ትንቢተ ዳንኤል ምዕራፍ 9 ላይ እጅግ ውብ የሆነ ሱባኤ ወይም ቁጥር ይታያል እና ያ ቁጥሩ ሂዶ ማንን ነው መጨረሻ ላይ የሚያሳየው ከተባለ ጌታ ኢየሱስ ክርስቶስ መምጣቱን ነው የሚያሳየው እና በዚህ በመልካ ኢየሱስም በቤተክርስቲያናችን የምናመሰግንበት የምናገለግልበት ከመልካ መልኮች መካከል አንዱ መልካ ኢየሱስ ነው። ዋናው ኢየሱስ ክርስቶስ ለዳንኤል ድኅረ ተፈጸመ ሱባኤ ሰንበታት ስሳ በምጽአትከ ተሐትመ አበሳ ይላል። ያ 60ኛው ሱባኤ በተፈጸመ ባለቀ ጊዜ ያን ጊዜ በመምጣትህ ኃጢአትና በደል ይዘጋል ይላል በቤተክርስቲያናችን መጽሐፍ። ስለዚህ ይህ ከዳንኤል ሱባኤ ጋር ነው የሚናገር። ዳንኤል 9:21 ጀምሮ በደንብ ይናገራል። ዳንኤል በወቅቱ ዘመዶቹ ተማርከው ስለነበረ፣ ኢየሩሳሌምን ፈርሳ ስለነበር፣ ቤተ መቅደሱም ተቃጥሎ ስለነበር እና ወደ ኢየሩሳሌም የሚመለሱበትን ቤተ መቅደስ መልሶ የሚገነባበትን ሁኔታ ነበረ ጾምና ጸሎት ሱባኤ የገባው። በዛ መልኩ ቅዱስ ገብርኤል ተገልጦ ሱባኤዎቹን ይነግረዋል። በነዛ ሱባኤዎች መጨረሻ ላይ ጌታ ኢየሱስ ክርስቶስ እንደሚገለጥ ይናገራል እና ይህን ሱባኤ ራሱ ይህ መገለጥ ይህ የጌታ መምጣት በሱባኤ የተገለጠበት አንዱ ትልቁም እዛም ላይ ጾም አለው። ምናልባት ትንቢተ ዳንኤል ምዕራፍ 10 ላይ ሲታይ ማለፊያ እንጀራ አልበላሁም መጠጥም አልጠጣሁም ይላል ለ3 ሳምንት። 3 ሳምንት ማለት 21 ቀን ነው፣ ግን በሱባኤ አቆጣጠር ደግሞ 21 ዓመት ማለት ነው። ስለዚህ ዳንኤል የ21 ዓመት ጾሙን ጾሞ ሱባኤውን ቆጥሮ መጨረሻ ላይ የጌታ ኢየሱስ ክርስቶስ መምጣቱን አመልክቷል ማለት ነው። ምናልባት ሰው መሆን ለምን አስፈለገ የሚለው ነው እዚህ ላይ በደንብ የሚሰመርበት። እግዚአብሔር ለምን እንዲያውም ከዚህ ከክርስትና እምነት ወጣ ያሉ ሰዎች እግዚአብሔር ሰው አይሆንም፣ ስጋ አይለብስም፣ የሰውን ግብር አይወስድም የሚሉ ስላሉ እዚህ ላይ ጥሩ ጥያቄ ነው። አዳምን ለማዳን ባለበት ሆኖ ማዳን ይችላል የሚል ነው አንዱ። ይቻላል፣ ምንም ችግር የለም። እግዚአብሔርማ ይችላል። እግዚአብሔር ስለሚችል ሰው ሆነ የሚባልበትም አንዱ ምክንያት ይሄ ስለሚችል። እግዚአብሔር ሰው ሳይሆን አዳምን ማዳን ይችላል። አዎ፣ ምንም ጥርጥር የለውም። ግን እግዚአብሔር ሰው መሆን ይችላል ወይ ነው? ይችላል። ቤተክርስቲያናችን ይህን ነው አሁን አምላክ ሰው ሆነ ነው የምትል ቤተክርስቲያኑ። አምላክ ሰው ሆነ። በእርግጥ ሰው አምላክ ሆነ የሚለው እዚህ ጋር ትንሽ ጥንቃቄ ያስፈልጋል። ሰው አምላክ መሆን አይችልም፣ ሊችልም አይችልም። አምላክ ግን ሰው መሆን ይችላል። ለዚህ ነው ኤልሻዳይ ኮሊያኮል እንለዋለን በዕብራይስጡ መጽሐፍ ቅዱስ። ሁሉን የሚችል አምላክ የሚሆንለት አምላክ ማለት ነው። ስለዚህ ለምን ሰው መሆን ያስፈለገው ነው? ሰው መሆን ያስፈለገው አንዱና ትልቁ ምክንያት ሰውን ስለሚወድ ብቻ ነው። ሌላ ምክንያት የለንም። በመጽሐፍ እስመ አፍቀሮ እግዚአብሔር ለዓለሙ ወመጠወ ወልዶ ዋህደ፣ እግዚአብሔር ዓለሙን ወዶታልና አንድ ልጅ ላከው። ስለዚህ ለአንድ ልጁ መምጣት ምክንያቱ ምንድነው ከተባለ ዓለሙን እግዚአብሔር ወዶታል፣ ሰውን እግዚአብሔር ወዷል። ስለዚህ እንዴት ከተባለ ደግሞ እግዚአብሔር ልጅ ጠፍቶበታል ማለት ነው። ለምሳሌ አሁን በሉቃስ ወንጌል ምዕራፍ 9 ቁጥር 38 ላይ ስናይ ማቴዎስ 2 ላይ የጌታን ልደት እና ዘሩን ሐረጉን ይናገራል። ወልደ ዳዊት ወልደ አብርሃም ብሎ የዳዊት ልጅ የአብርሃም ልጅ እያለ ጌታ የሚመጣበትን ሐረግና ቃል ኪዳኑን የተቀበሉትን ሰዎች ይናገራል። ሉቃስ 3 ላይ ደግሞ ስናይ ከጌታ ይጀምርና ወደ ላይ ወደ አዳም ይሄዳል። እያንዳንዳቸውን አባታቸውን እያለ የገሌ ልጅ እያለ የእያንዳንዱን አባት ማለት መሲሁ የሚመጣበትን ሐረግ ይናገርና አዳም ላይ ሲደርስ ለምሳሌ ሴት አለ። ሴትን የአዳም ልጅ ይለዋል። አዳምን የማን ልጅ ይለዋል? መጽሐፍ የእግዚአብሔር ልጅ ይለዋል አዳም 38 ላይ። ስለዚህ ምን ማለት ነው? አዳም የማን ልጅ ነው? የእግዚአብሔር ልጅ ነው ማለት ነው። ስለዚህ እግዚአብሔር ለምን ሰው መሆን አስፈለገው ከተባለ ልጅ ጠፍቶበታል ነው አጭር። ልጅ ጠፍቶበታል። ሰው ደግሞ ልጅ ጠፍቶበት ፍለጋ ማይሄድ የለም። በሚችለው ሁሉ በሚችለው አገኘውም አላገኘውም። እግዚአብሔር ደግሞ ፈልጎ ማያገኘው የለም። እግዚአብሔር እጁን ሰዶ ማያነሳው የለም። ስለዚህ እግዚአብሔር ሰው የሆነበት ዋናውና ትልቁ ምክንያት የሰውን ልጅ አዳምን ለመፈለግ ነው።
እሱ ለምን? ልጁ ስለሆነ። ለምን ከተባለ አሁን ያለው አዳም ይትላችሁ ከመፈለግ በፊት የነበረው አዳም የጠፋ ማንነት ነው፣ የኃጢአት ምሳሌ ነው ያለው። ግን አዳምን መጀመሪያ ላይ መጽሐፍ ምን ይለዋል? በእግዚአብሔር መልክና ምሳሌ ፈጥሮታል። ስለዚህ አሁን አዳም መጀመሪያ ላይ ከመጥፋቱ በፊት የማን ምሳሌ ያለው ከተባለን የእግዚአብሔር መልክ አለው፣ የእግዚአብሔር ምሳሌ አለው። ስለዚህ የእግዚአብሔር ልጅ ነው። ያ የእግዚአብሔር መልክ ጠፍቷል፣ ያ የእግዚአብሔር ምሳሌ ተበላሽቷል። ስለዚህ ያን የጠፋውን የእግዚአብሔር መልክ መልሶ እግዚአብሔራዊ መልክ ማስያዝ አስፈላጊ ስለነበረ ፍቅሩን በዚህ ገልጧል። እግዚአብሔር ሰው ሆነ ስንል ምን ማለታችን ነው? እንዴትስ ሰው ሆነ የሚለው እንግዲህ ምናልባት ይሄ ከባዮሎጂው ከተፈጥሮ ይለያል። ይሄ ነገሩ ይህንን መጀመሪያ መነሻ ለማድረግ የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ሥጋ ሆነ የሚለውን እንውሰደው መነሻ እንዲሆነን። እንዴት ሰው ሆነ በምንስ ምክንያት የሚለው እና ቃል ሥጋ ሆነ ነው የሚለው። አሁን ቃል ሥጋ ሆነ መጽሐፍ እንደዚህ አድርጎ ነው የሚደመድመው። ይሄ ረቂቅ ነው። ግብረ መንፈስ ቅዱስ አለበት። የመንፈስ ቅዱስ ስራ፣ የመንፈስ ቅዱስ ጥበብ፣ የመንፈስ ቅዱስ ኃይል አለበት። ሉቃስ 1 ላይ ስንመለከት ይህንን ነገር መልአኩ ወደ እመቤታችን መጥቶ ትጸንሻለሽ እያለ የእግዚአብሔርን እቅድ፣ የእግዚአብሔርን መለኮታዊ ዓላማ፣ ያ የእግዚአብሔር የዘመኑ ፍጻሜ ዓለሙን የሚያድንበት ልጁን የሚረክብበት ዘመኑ ሲደርስ ትጸንሻለሽ እያለ ሲነግራት እንዴት ይሆንልኛል ትለው ነበር። ስለዚህ የእመቤታችንን ቀጥታ እንዴት ሊሆን ይችላል ወንድ አላቅም የሚለውን ጥያቄዋን ማለት ለሱ የምትሰጠውን መልስ ስናይ ትክክል ነው። ባዮሎጂካል ሂደት ነው። አይቻልም። በቃ ማንም ሰው አይችልም። እግዚአብሔር ሰውን ለማብዛት ሲፈልግ አዳምን ፈጠረ። ከዛ በኋላ ደግሞ ሌላ ሴት አስፈላጊ ስለነበረች የምትረዳውን እና አይኑን ባይኑ የምታሳየውን ብሎ ሴትን ያመጣል። ከነዚህ ከሁለቱ መብዛትን፣ መባዛትን፣ ምድርን መውላትን እናያለን። የጌታ ሰው መሆን ግን ይለያል ማለት ነው። ስለዚህ ያ ምንድነው ይለያል ማለት ነው? ሁሉን የሚችለው ጌታ በሚችልበት መንገዱ ብቻ የሆነ ነው ማለት ነው። ለዚህ ነው ቃል ሥጋ ሆነ ነው የሚለን መጽሐፍ። ይሄ ያሳምነናል። ሌላ ከዚህ ውጭ የምንከራከርበት ምንም አይነት ነገር ስለሌለን የምናስረዳበትም ሌላ ስለሌለን ቃል ሥጋ ሆነ ነው። ያ ቃል እንዴት ሆኖ ሥጋ የሆነ ከተባለ በመንፈስ ቅዱስ ግብር ነው ሥጋ የሆነው ማለት ነው። በመንፈስ ቅዱስ ግብር ነው። ስለዚህ አንመረምረው፣ ስለሚችል ነው። ቅድም ያለው ነገር ነው። እግዚአብሔር ሁሉን ስለሚችል ሁሉን ማድረግ ስለሚቻለው አንዱ። ሁለተኛ በተለየ አካሉ በተለየ ግብሩ ነው። ይሄ ልክ ነው። በተለየ አካሉ ነው። አብ እዚህ ጋር ሥጋ አልሆነም፣ ወልድም ሥጋ፣ መንፈስ ቅዱስም ሥጋ አልለበሰም። ስለዚህ ክርስቶስ ግን በተለየ አካሉ በተለየ ግብሩ የእግዚአብሔርን ልጅ አዳምን ለማዳን ሰው ሆኗል። ሰው የሆነበትና ትልቁ ምክንያት ደግሞ ከአንቺ የሚወለደው በመንፈስ ቅዱስ ኃይልና አሰራር ነው። ይህ እንግዲህ አባቶቻችን ምስጢረ ሥላሴ እይትነገር አላ ይትነከር ይሉታል። አይነገርም፣ አይተነተንም፣ ማስረጃም አይቀርብበትም። ምንድን ነው የሚደረገው ከተባለ እጹብ ድንቅ እየተባለ የሚታለፍ ነው ማለት ነው። ስለዚህ ሥጋ ሆነ ማለት ግን ተዋሃደ ማለት ነው። ምናልባት አንዳንድ ጊዜ ቃል ሥጋ ከሆነ ሥጋችንን ለበሰ የሚል ነገር ስላለ እሱን እዚህ ጋር ትንሽ ለማንሳት አስፈላጊ ከሆነ ለበሰ ማለት ምን ማለት ነው የሚለውን ትንሽ ስለሚያስቸግር ማለት ነው። እንደ ልብስ አይደለም። ልብስን ማውለቅ ይቻላል። እንደ ሌላ ማለት ከባህሪ ጋር የማይገናኝም አይደለም። ስለዚህ ሥጋን ለበሰ ማለት ገንዘቡ አደረገ፣ የባህሪው አደረገ። አሁን ሥጋ የእግዚአብሔር የባህሪ ገንዘቡ አልነበረም። አሁን ግን ሥጋ የባህሪ ገንዘቡ ነው፣ የራሱ አድርጎታል ማለት ነው። ለዚህ ነው አሁን እንግዲህ ትምክህተ ዘመድነ እያለን እመቤታችንንም ከዚህ በኋላ የባህሪያችን መመኪያ ነሽ እያለን ማመስገንም እንጀምራለን፣ መመካትም እንጀምራለን ማለት ነው። ስለዚህ ቃል ሥጋ ሆነ የሚለው በተለየ አካሉ በተለየ ግብሩ ባህሪያችንን መውሰዱን የሚያሳይ ነው ማለት ነው። ጾም እንግዲህ የገናን በዓል ለማክበር የጌታ ልደት ለማክበር የነቢያት ጾም ተብሎ ይጾማል። ልክ ነው፣ የነቢያት ጾም ነው። ምክንያቱም ሁሉም ነቢያት በዘመናቸው ጾመዋል። ጾም ያልጾመ ነቢይ፣ ያልጾመ የእግዚአብሔር አገልጋይ የለም። ሁሉም ነቢያት ስለ መሲሁ ስለ ክርስቶስ ትንቢት ተናግረዋል። ሁሉም ነቢያት። ምክንያቱም የእግዚአብሔር ዓላማ ምንድን ነው ከተባለ መሲሁን ክርስቶስን ማስተዋወቅ ነው። ኢብን ኦሪት ወደዚህ የመጣችበት አንዱ ትልቁ ምክንያት ምንድነው ከተባለ ክርስቶስን ማሳየት ነው። ክርስቶስን መግለጥ ወይም ደግሞ ወንጌልን ማሳየት ነው።
ወንጌል በኦሪት ውስጥ ቬልድ ሁና ተሸፍና ማለት ሙሉ ለሙሉ ጎልታ የማትታይ ደግሞ በጣም ሙሉ ለሙሉ ያልተሸፈነች በሆነ ነገር ላይ የምታይ ቬሎ የለበሰች ሙሽራ ሁና ነው ያለች በወንጌል ውስጥ። ስለዚህ ኦሪት ነቢያት ያገለግሉት፣ ነቢያት የሰበኩት፣ ነቢያት መስዋዕት ያሳረጉለት፣ ትንቢት የተናገሩላት የእግዚአብሔር ቅዱስ መጽሐፍ ናት ኦሪት። ስለዚህ ነቢያት በዛች በኦሪት ላይ ሆነው ነቢያት በዛች በብሉይ ኪዳን ዘመን ላይ ሆነው ቆመው ክርስቶስን ሁሉም ሰብከውት ሁሉም ማለት ሁሉም እያንዳንዱ ነቢያት መጽሐፋቸው ሲፈተሽ ሲታይ ክርስቶስ እዛ ውስጥ አለ። ክርስቶስ እዛ ውስጥ አለ። ስለዚህ ከሁሉ በፊት ያዕቆብ ራሱ ልጆቹን ሲመርቃቸው በኦሪት ዘፍጥረት ምዕራፍ 49 ቁጥር 10 ላይ ያለውን ክርስቶስን ነው የሚያሳየው። በትረ መንግስት ከይሁዳ አይወጣም ይላል። ገና ኦሪት አልተሰጠችም። ኦሪት አልተሰጠችም። በአባቶች ልብ ውስጥ ነው ያለች። በልባቸው ግን መስዋዕቱንም ጸሎቱንም ያቀርባሉ፣ ጾሙንም ይጾማሉ፣ ተስፋቸውን ይዘውታል። ግን ኦሪት ግን ገና አልተገለጠችም። በሙሴ ዘመን ኦሪት የምትገለጠው ግን እንደዛም ሆኖ ልጆቹን ሲመርቅ ይሁዳ ላይ ሲደርስ ያዕቆብ ይሁዳ አራተኛው ልጅ ነው። ይሁዳ ላይ ሲደርስ በትረ መንግስት ከይሁዳ አይወጣም የሚልና የነገስታት አባት መሆኑን ይናገርለታል። ከዛ በኋላ እያለ ይሄድና ገዢ የሆነው እስኪመጣ ድረስ ይላል። ገዢው ሲመጣ ግን ይሁዳ ለማን ያስረክባል? ለገዢው ለክርስቶስ ያስረክባል ማለት ነው። ለክርስቶስ ስለዚህ ያ ስለሆነ ትንቢቱ ከኦሪት ይጀምራል ማለት ነው። ጾሙም ከኦሪት ይጀምራል ማለት ነው። ስለዚህ ክርስቶስን ለመቀበል እንደ መንፈሳዊ እንደ ቤተክርስቲያን በተለይ እንደ ቤተክርስቲያን ከዛ ደግሞ እዚያ እንደሚያውቅ ሰው አንድ ትልቅ ነገር ለመቀበል መቼም ሁልጊዜም ቢሆን ቤተክርስቲያን ጾም ነው የመጀመሪያ በጎ ስጦታ ለመቀበል ማለት ነው። ጾም ግድ ነው። በጎ ስጦታ ለመቀበል ትጾማለች። ማንም ሰው ለኃጢአቱ ብቻ አይደለም ሰው የሚጾመው፣ ለበደሉ ብቻ አይደለም ሰው የሚጾመው። በጎ ስጦታ ለመቀበል የልቡ መሻት እንዲፈጸምለት ያሰበው ነገር እንዲከናወንለት ጾም ይደረጋል። ይህ በአባቶቻችን በሐዋርያትም ዘመን ይህ ሆኗል። ዲያቆናትን ሲሾሙ፣ ካህናትን ሲሾሙ፣ ሽማግሌዎችን አምጥተው እጃቸውን በላያቸው ሲጭኑ ከመጫናቸው በፊት መጀመሪያ ይጾማሉ። ቀጥሎ ደግሞ ምን ይላሉ? እጃቸውን ይጭኑባቸውና የመንፈስ ቅዱስን ጸጋ ያሳድሩባቸዋል። ስለዚህ ያ ማለት የእግዚአብሔር ፈቃድ በዛ ውስጥ ነው የሚፈጸም ማለት ነው። በዛ ውስጥ ነው የሚፈጸም። ስለዚህ ነቢያት መንፈስ ቅዱስ እያሳያቸው እያመለከታቸው ይህን እውነተኛውን ነገር ጌታም እኮ ተናግሯል። እስመ ብዙኃን ነቢያት ወጻድቃን ፈተው ይራዩ አንትሙ ዘትሬ ወይሩ። ብዙ ነቢያት ብዙ ጻድቃን እናንተ አሁን የምታዩትን ክርስቶስን ሊያዩት ተመኝተው ነበር፣ ወደው ነበር። ስለዚህ ተመኝተው ነበር፣ ወደው ነበር ማለት ምን ማለት ነው ከተባለ እየጾሙ መስዋዕት እያሳረጉ እየሰገዱ ያንን ፈልገውታል። ስለዚህ ከጾሙ መካከል ቅድም እንደተናገርነው ዳንኤል 21 ዓመት ጾሟል። በዚህ ምክንያት 40 ቀን ብቻ እኛ አሁን 44 ቀን ነው የምንጾመው። 21 ዓመት ነው የጾመ ለዚህ። ኢሳይያስንም ስንመለከት በተመሳሳይ፣ ኤርምያስንም ስንመለከት በተመሳሳይ ትንቢት መናገር ብቻ አይደለም፣ ክርስቶስ ይመጣል ማለት ብቻ አይደለም። እየጾሙ እየጸለዩ እየተጉ ፈልገውታል። ስለዚህ እንዲህ አድርገው አረፍተ ዘመን ቢገታቸውም ያው ክርስቶስ ዋመበጽ ዕድሜሁ ይቤለ ከዛ በኋላ ደግሞ ቅዱስ ጳውሎስ ደግሞ ገላትያ 4 ላይ ዘመኑ ሲደርሳል። እነሱ ዘመኑ ሳይደርስ ነው የጾሙ፣ ዘመኑ ሳይደርስ ነው የጸለዩ፣ ዘመኑ ሳይደርስ ነው ቀድሞ ትንቢት የተናገሩ። ዘመኑ ሲደርስ ግን እግዚአብሔር ልጁን ወደ ዓለም ላከው ከሴት ተወለደ ብሎ ይደመድመዋል ቅዱስ ጳውሎስ ማለት ነው። ስለዚህ ጾም የበጎ ስጦታ መቀበያ ነው። በቃ በአጠቃላይ እንደ ቤተክርስቲያን በጎ ስጦታን ለመቀበል ጾም ያስፈልጋል ማለት ነው። ጸሎት ያስፈልጋል ማለት ነው። ለምን ከተባለ ከእግዚአብሔር እጅ ስለሆነ የሚመጣው እና ከእግዚአብሔር የሚመጣውን ነገር በዓለማዊ ነገር፣ በያሸበረቀ ነገር፣ በሚያልፍ ነገር፣ በሚጠፋ ነገር ተዘጋጅተን አበባ ይዘን አይደለም የምንቀበለው። ጾም ጾመን ጸሎት ጸልየን ነፍሳችንን አዘጋጅተን ስለሆነ ነው። ይህ እንደዚህ ነው። ስለዚህ ሁሉም ነቢያት በጾም ደረጃ አልጾመም የሚባል ነቢይ የለም። አልጾመም የሚባል ነቢይ የለም። ስለ ክርስቶስም ትንቢት ያልተናገረ ነቢይ የለም። የእያንዳንዱ መጽሐፍት ሲገለጥ ሁሉም ትንቢት ተናግረዋል ማለት ነው። ኤርምያስ 5 ላይ ያለውን ስትመለከቱ፣ ኢሳይያስ 14 ላይ፣ ኢሳይያስ 7:14 ያለው ሲታይ፣ ኢሳይያስ 51 ላይ ያለው ሲታይ ሰው ስለመሆኑም ስለመወለዱም ስለመከራውም ስለመሰደዱም ስለ ትንሣኤውም ዳግም ስለመምጣቱ ስለ እያንዳንዱ ሁሉም ተናግረዋል። ዳንኤልም በሰፊ ተናግሯል ማለት ነው። ስለዚህ ይህንን ለማድረግ እየጾሙ እየጸለዩ እግዚአብሔርን ጠይቀውታል። ምክንያቱም እንኳን ክርስቶስን ለመቀበል ይቅርና አሁን ስለ ጾም እኮ ከተነሳ ኦሪትን ለመቀበል ራሱ እኮ 40 ቀን ተጽሟል። ኦሪትን ለመቀበል ማለት 40 ቀን ለዛውም ሳይበላ ሳይጠጣ ማለት ነው። ሙሴ ማለት ነው። ኤልያስን ስንመለከት ወደ እግዚአብሔር ተራራ ወደ ሲና ወይም ወደ ኮሬብ ለመሄድ 40 ቀን ጾሟል። መንገድ ለመጓዝ ራሱ ማለት መንገድ ለመጓዝ እዛ የተቀደሰው ተራራ ላይ እዛ ገዳም ላይ ለመሄድ 40 ቀን ጾሟል። ሌላውን ትተነው ማለት ነው። ክርስቶስን ለመቀበል ደግሞ ከዚህ በላይ ነው።
ከዚህ በላይ ነው እና ሁሉም ጾመዋል፣ ሁሉም ጸልየዋል ነው። ቀጥሎ ያለው ጋድ ነው። ስለዚህ ጋድ የሚለው ብዙ ጊዜ ያው እንደምታውቁት ምናልባት ብዙ ሰዎች ግራ ይጋባሉ ይህ ጋድ የሚባለው ነገር ላይ እና ይጾማል ወይ የልደት አለው ወይ የለውም። በተለይ አሁን እንደው ሰው 50 ዓመት ሆኖት የልደት ጋድ አለው ብሎ ሲጠይቅ ትንሽ ያሳቀቃል። ሰው 60 ዓመት ሞልቶት እንደዛ። ምክንያቱም ለምን ከተባለ ቢያንስ ረቡዕ፣ ዓርብ እንግዲህ እነዚህ ሁለቱ በቤተክርስቲያን የአጽዋማት ቀናት ስለሆኑ እነዚህ ሲውል ነው አሁን ጭቅጭቁ የሚነሳ እና አንድ ሰው አሁን 50 ዓመት የሆነው ሰው የገናን ጋድ አለው ብሎ ቢጠይቅ ስንት ጊዜ ስንት ሮብ በ50 ዓመት ውስጥ ስንት ሮብን በልቷል ማለት ነው። ተመልከቱ። አሁን ይህንን ጥያቄ ለማንሳት እውነት ለመናገር መጠየቅ የሌለበት ጉዳይ ነው። ሰዎች ግንዛቤ መውሰድ መቻል አለባቸው። ቀድሞ አትሊስት ሮብ ዘንድሮ አሁን ረቡዕ ነው የሚውል ገና። የዘንድሮ ረቡዕ ተመልሶ በ7 ዓመቱ ረቡዕ ይውላል። ተመልሶ በ7 ዓመቱ በየ7 ዓመቱ ረቡዕ የሚውለው ረቡዕ ይውላል። ዓርብ የሚውለው ዓርብ ይውላል በየ7 ዓመቱ። ስለዚህ 50 ዓመት የሞላው ሰው 50 ዓመትን ለ7 ዓመት ብናካፍለው ስንት ይሆናል የሚለውን ሂሳብ አምጥተን በነዛ ሁሉ ረቡዕ ገና ውሏል። በነዛ ሁሉ ገናዎች ረቡዕ ተበልቷል። እና ይህን ትንሽ የግንዛቤ ችግር ምንድነው የማስተዋል ችግር ስለሆነ ነው እንጂ ጋድ አለ። ለምንድን ነው ከተባለ የመጀመሪያው ገና ረቡዕ ከዋለ ሁልጊዜም ቢሆን ይበላል። ሁልጊዜም ቢሆን ይበላል። ልክ ጥምቀትም ረቡዕ ከዋለ፣ ዓርብም ከዋለ፣ ገናም ጥምቀትም ረቡዕና ዓርብ ከዋሉ ይባላል። ስለዚህ ረቡዕ የሚበላ ከሆነ ጋድ ግዴታ ነው። ምን ማለት ነው? ጋድ ተውላጥ ማለት ነው አይደል? ጋድ ማለት ተውላጥ ማለት ነው፣ ለውጥ ማለት ነው። በእርግጥ ጋድ ገሃድ የሚባሉ ነገሮች አሉ። ገሃድ ከተባለ መገለጥ ነው፣ መታየት ነው። የክርስቶስን ሰው መሆን፣ የአምላክን ወደኛ መምጣት፣ ባህሪያችንን መውሰዱን፣ እኛን መምሰሉን ለማሳየት ገሃድ ይባላል። ገሃድ ወይም አስተርእዮም ይባላል። ጋድ ከተባለ ግን ተውላጥ ነው፣ ለውጥ ነው፣ ምትክ ነው። ረቡዕ ስለሚበላ ማክሰኞ እንጾማለን ማለት ነው። ጾሙስ ደግሞ እንዴት ነው ለሚለው ደግሞ ይህ በስንክሳራችን አለ፣ በቤተክርስቲያናችን መጻሕፍት፣ እንደገና ደግሞ ትልቁ መጽሐፋችን ፍትሐ ነገሥታችን ላይ ደግሞ በደንብ የተቀመጠ ነው። በተለይ በፍትሐ ነገሥት ምዕራፍ 15 ላይ ከቁጥር 600 ምናምን ያለውን ጀምሮ በሙሉ ብታዩት የገናን ጾም አከባበሩን፣ አጿጿሙን፣ ጋዱን እያንዳንዱን ነገር አባቶቻችን በስርዓተ ቤተክርስቲያን በቅድመ ቤተክርስቲያን ቀምረው ያስቀመጡት ነው ማለት ነው። ያስቀመጡት ነው። ስለዚህ ተውላጥ ስለሆነ ለውጥ ስለሆነ ረቡዕ ዓርብ ስለሚበሉ ለምን ይበላሉ የሚለውም ጥያቄ ከተነሳ ባሉን በደስታ ለማክበር አይደለም። ባሉን በደስታ ለማክበር በዛ ሰዓት ጾም ስለማይቻል ከዘጠኙ አበይትና ትልልቅ በዓላት እነዚህ ናቸው። ስለዚህ ይህ ትልቁ በዓል የጌታ መታየት በዓሉ በደስታ ስለሚከበር ጾም ስለማያስፈልግ ጾም በራሱ ንስሐ ስለሆነ ራስን የሚያሳዝኑበት ስለሆነ ራስን ዝቅ የሚያደርጉበት ስለሆነ ይህ ቀን ግን ሰውም መላእክትም ሕዝብም አሕዛብም እግዚአብሔርም ሰውም ሰማይም ምድርም አንድ ላይ የሆኑበት እጅግ በጣም ልዩ የሆነ ቀን ደስ ይበላችሁ የተባለበት ቀን ነው። ደግሞ ወደ መጽሐፍ ቅዱስ ከተገባ አዳኙ ክርስቶስ ንጉሱ ክርስቶስ በቤተልሔም ተወልዷል ደስ ይበላችሁ ነው የተባለ እና ያ ብርድ ሲጠፈጥፋቸው ብርድ ሲፈስባቸው የነበሩ እረኞች ያን ሁሉ እየረሱ በደስታ የተዋጡበት ነው እና አንደገት በዚህ ምክንያት ረቡዕና ዓርብ ሲውል ልደት ራሱ ጋድ ነው ማለት ነው። ጋድ ነው። ጋድነቱን ማክሰኞ ሲውል፣ ሰኞ ሲውል፣ እሁድና ቅዳሜ ሲውል የሚሉ ጥያቄዎችም ሊነሱ ይችላሉ። ለዚህ ሁሉ አባቶቻችን በደንብ አድርገው አስቀምጠዋል። ለምሳሌ አሁን እሺ ረቡዕና ዓርብ ሲውል ለውጥ ነው ብለን ማክሰኞና ሐሙስ እንጾማለን። ማክሰኞ ቢውልስ ሰኞ ቢውልስ የሚል ነገር ሊመጣ ይችላል። ይህም ይጾማል። ለምን ይጾማል? አንደኛና ትልቁ መልስ ጾም ለቤተክርስቲያን ሕይወቷ ስለሆነ ሕይወቷ ማለት እዚህ ላይ የሚያስጎመጅ ምግብ ቀርቦ እዚህ ጋር ምግብ የሌለበት ሰሃን ቢቀርብ ቤተክርስቲያን የትኛውን ነው የምትመርጠው ከተባለ ምግብ የሌለበትን ትመርጣለች። ለምን? ጾም ነው ማለት ነው፣ ሕይወቷ ነው ማለት ነው። ስለዚህ አሁን ቤተክርስቲያን ከሆድ ጋር የተገናኘ ማንነት የላትም። ከሆድ ጋር ተገናኝቶ የተጠራችበት ጥሪም የላትም። ከዚህ ዓለም ጋር ተገናኝቶ የተጠራችበት፣ የተሾመችበት፣ የተሸለመችበት አንድም ነገር የላትም ቤተክርስቲያን። አንዱ ይሄ ነው፣ አድልዎ ለጾም ይባላል። ለጾም ማድላት ነው። ግን አባቶቻችን ሊቃውንት ግን ምንድን ነው ያሉት? በ7 ዓመት አንድ ጊዜ ሮብ እና በ7 ዓመት አንድ ጊዜ ዓርብ የሚመጣው ጾም ጋድ ማክሰኞና ውስጥ በየዓመቱ ስለሚመጣ ያስረሳል፣ ያወዛግባል። ስለዚህ ሁልጊዜ ልደቱን ለማሰብ ጥምቀቱን ለማሰብ ጾሙን ማሰብ፣
ሱባኤውን ማሰብ ወሳኝ መልካም ስለሆነ በዚህ አድርገውታል። ሰኞ ሲውልስ ሰኞ ቢውል እሁድና ቅዳሜ የሚሉት ነገሮች አሉ። ምናልባት እዚህ ላይ ሰኞ ሲውል እሁድና ቅዳሜ ጥሉላት ናቸው አይባሉ። በእርግጥ ቅዳሜን እስከ 6 ሰዓት እንዲጾም እሁድን እስከ 3 ሰዓት ማለት እስከ 3 ሰዓት ማለት መስዋዕቱ ጸሎት እስከሚያደርግ በሰላም እስከሚባል ሰዓት ቅዳሜን ግን አትሊስት 3 ሰዓት ተጨምሮላት እስከ 6 ሰዓት ተብሎ በዚህ የተጻፈ የተቀመጠ የአባቶቻችን አሉ። ይህ ማለት ግን ስጋ፣ ቅቤ የመሳሰሉት ነገሮች ይበላሉ ማለት አይደለም። ከጥሉላት መከልከል። ጥሉላት ማለት እንደ እንቁላል፣ እንደ ስጋ ያሉ ነገሮች፣ የእንስሳት ተዋጽኦዎች እነዚህን ተከልክሎ ሌላውን በእርግጥ ጥሉላት ማለት ቅቤ ስጋ ብቻ አይደለም። ስጋ ጥሉል ማለት ስጋን የሚያለመልም የሚያወፍር ማለት ነው። ምቾት የሚሰጥ ማለት ነው። ያንን ትቶ እንግዲህ ያው ቀለል ያሉ ምግቦች ቤት ያፈራውን ሰንበት ስለሆነ ይበላሉ እና አጠቃላይ ያለው ሁኔታ ይሄ ነው። መልካም ጥያቄ ነው። ጌታ ሲወለድ ስጦታ ተሰጥቷል። ልክ ነው። እና ከሰጪዎቹ መካከል እንግዲህ በቅዱሱ መጽሐፍ በወንጌላችን የምስራቅ ሰዎች ተብለው ወይም ሰብአ ሰገል ብሎ የሚያስቀምጣቸው ሰዎች ሰራዊቶቻቸውንም አጠቃላይ ውድ የሆነውን ነገርም ከአልባሳትም ውድ የሆነው ከቅመማ ቅመሞች ከሽቶዎችም ከመሳሰሉትም ውድ የሆነው ልዩ ልዩ የሆነ ስጦታ ይዘው ሂደዋል። በእርግጥ ስለ ስጦታ ሲነሳ እንደው ዓለም ናት ወይ ለእግዚአብሔር ስጦታ ያቀረበች ወይስ የሚለው ነገር ከተነሳ መጀመሪያ ለዓለም ስጦታ ሆኖ የመጣው ክርስቶስ ነው። እንደው በዚሁ ለማስታወስ አሁን እዚህ ላይ ልደትን ስናይ ዓለም አይደለችም ስጦታ ያቀረበች፣ እግዚአብሔር ነው ስጦታ ለዓለም የሰጠው ውድ የሆነውም ማለት ለዛው አንድ ልጁን ተብሎ የተነገረለት አንድ ልጅ። ስለዚህ ዓለም ተቀብሎ ነው የዘላለም ሕይወት የሆነውን የእግዚአብሔርን ልጅ የዘላለም መዳን የሆነውን የእግዚአብሔርን መሲህ ተቀብሎ ከዛ በኋላ ደግሞ የሆነ ነገር ነው። ልክ እንደው እንደኔ ይህንን ካሰብኩት ምን መሰላችሁ የሚመስለኝ አባት ለልጆቹ የሆነ ውብ የሆነ ነገር በፌስታሉም በምኑም ሞልቶ ይዞ ወደ ቤት ሲገባ ከዛ ከተወሰደላቸው ነገሮች ላይ ልጆች ደግሞ ትንሽ ቁንጥር አድርገው መልሰው ለአባታቸው እንደመስጠት ያለ ስጦታ ነው። ስለዚህ ትልቁ ስጦታ የመጀመሪያ ስጦታ እግዚአብሔር ለዓለም የሰጠው አንድ ልጁ ኃጢአት የሌለበት በደል የሌለበት የባህሪ ልጁን ለዓለም የሰጠበትን ጸጋ ያደረገበትን ያሳያል። አሁን ለተነሳው ጥያቄ ደግሞ ክርስቶስ ሲወለድ ስጦታ ከሰጡት ሰዎች መካከል የሚባለው እንግዲህ ነገስታት ናቸው። በትርጓሜ ወንጌላችን ሰፋ ይላል። ወደ 9 የሚደርሱ ነገስታት 10 ሺህ ሰራዊት አስከትለው በግመሎቻቸውም ላይ በዛው መጠን ስጦታን እና ገጸ በረከትን ጭነው ነው የሚሄዱት። ግን መሀል ላይ መንገድ ላይ አገራችሁን ጠላት ወረረባችሁ፣ ከተሞቻቸው በእሳት ተቃጠሉ ሲባሉ ሰራዊታቸውን ይዘው ወደኋላ የተመለሱ እንዳሉ በትርጓሜ መጻሕፍት ላይ አሉት በወንጌላችን ላይ። አሁን እዚህ ላይ ከቀረቡት መካከል ትልልቆቹ ሶስቱ ነገስታት ናቸው። ከነዚህም ደግሞ 3 መሆናቸውን ለማሳየት አንደኛው ወርቅ ያገብራል፣ ሌላኛው ዕጣን ይገብራል፣ ሌላኛው ደግሞ ከርቤ ይሰጣል። እንግዲህ እነዚህ ደግሞ ምናልባት ብዙ ሺህ ሰራዊት አስከትለው ውድ የሆነውን ዕቃ ይዘው የሄዱ ናቸው እና እነዚህ በመጽሐፍ ቅዱስ የተጠቀሱ ናቸው። ከነዚህ መካከል ኢትዮጵያ አለችበት ለሚለው ጥያቄ አዎ አለችበት፣ መልሳችን አለችበት ነው። ለምን ከተባለ እንደው ነገርን ከስሩ ነው እና እስቲ ኢትዮጵያ ለክርስቶስ መስጠቷን ብቻ ሳይሆን ከክርስቶስ በፊትስ የሚለውን ነገር በዚሁ ማየት ትንሽ አንደኛ የሰሎሞንን ዘመን ስናስብ ነገስተ ተርሴስ ወደ ሰያት አምሃ ያበቁ ነገስተ ሳባ ወአረብ ጋር ያመጹ የሚለውን ያሳየናል። መዝሙር 71 ወይም በቅንፍ 72 ላይ። ስለዚህ ነገስተ ሳባ የሚለው በቀጥታ ኢትዮጵያ ነው የሚያሳየው። አሁን ጂኦግራፊውን ትተነው ማለት ነው፣ ከየት እስከ የት ካርታውን ትተነው ግዛታችንን ትተን ከየት እስከ የት የሚለውን እንተውና ኢትዮጵያ በሚለው ግን ምንም ጥርጥር የለም። ስለዚህ ወደ ሰሎሞን ከሄዱት መካከል ስጦታ ከሚያቀርቡት መካከል አንዱና ትልቁ ሳባውያን ናቸው። እንዲያውም በሰሎሞን ዘመን የሳባ ንግስት የኢትዮጵያ ንግስት ለሰሎሞን ያመጣችውን ያክል ውድ ሽቶ የሚሆን ወርቅ የሚሆን ማንኛውም ቁሳቁስ በየትኛውም ዓለም አልቀረበለትም ተብሎ። ስለዚህ ለሰሎሞን ማለት ምን ማለት ነው? ለእግዚአብሔር ቤት ማለት ነው። በነገራችን ላይ ለግለሰቡ አይደለም የቀረበለት ለእግዚአብሔር ቤት ማለት ነው። ስለዚህ ኢትዮጵያውያን ስጦታ ለእግዚአብሔር ቤት እንዴት ይሰጡ እንደነበረ ከኢትዮጵያ ተነስተው እስከ ኢየሩሳሌም ድረስ ሂደው
የእግዚአብሔርን ክብሩን ጸጋውን አይተው መስጠታቸውን እዛ ጋር ያሳያል ነው። ስለዚህ ሰሎሞን ማለት ደግሞ ማን ነው ከተባለ በሌላ በኩል ሰሎሞን ራሱ ክርስቶስ ነው አይደል? ሰሎሞን የክርስቶስ ምሳሌ ነው። በሰሎሞን ዘመን ሰላም ነበረ፣ በክርስቶስ ዘመንም ደግሞ ሰላም ነው አይደል? ስብሐት ለእግዚአብሔር ወሰላም በምት የምንለው እሱ ነው። በሰሎሞን ዘመን ጥበብ፣ ስነ ህንፃ፣ ኪነ ህንፃ የመሳሰሉት ነገሮች በምድር ላይ በሰፊው ነው። በክርስቶስም ዘመን ደግሞ ሰላም፣ ፍቅር ሆነዋል ማለት ነው። ስለዚህ ጌታም በማቴዎስ ወንጌል ምዕራፍ 12 ላይ የተናገረላት አንዲት ሴት አለች። የሳባ ንግስት ከምድር ጫፍ ተነስታ የሰሎሞን ጥበብ ለማየት እስከ ኢየሩሳሌም ድረስ መጣለች ይላታል። ስለዚህ ያቺ ኢትዮጵያዊት ነች። እንደምናውቀው ቤተመንግስቷንም ፍርስራሹንም ቅርሱንም ታሪኩንም በሀገራችንና በእኛ በእጃችን ያለ መሆኑን ስለዚህ በጌታ በኢየሱስ ክርስቶስ ዘመንም ያ ስጦታ ከፍ ብሎ ጎልቶ ወደ ጌታ ወደ ኢየሱስ ክርስቶስ ስጦታ ካቀረቡት መካከል አንዱ እንደውም አባቶቻችን በዛ ዘመን ይመራው የነበረ ኢትዮጵያን ይመራ ያስተዳድር የነበረ ንጉስ ባዜን ነው ብለዋል። በስም ራሱ ጠርተው። ስለዚህ ንጉስ ባዜን ቀድሞ ወደ ኢትዮጵያ፣ ምክንያቱም ለሰሎሞን ስጦታ ሰጥቶ ለክርስቶስ ስጦታ አልሰጠም የሚባል ታሪክ ከተነሳ ልክ አይደለም። ምክንያቱም ሰሎሞን ለክርስቶስ ምሳሌ ነው። ዳዊትና ሰሎሞን ለክርስቶስ ምሳሌዎች ናቸው። ዳዊት ለክርስቶስ የመከራው ምሳሌ ነው። ሲሰቃይ ነው የኖረው ዳዊት በየጫካው በየበረሃው ሲሳደድ ከተቀባ በኋላ ማለት ነው። ክርስቶስም በሰይጣናት በአጋንንት በጸሐፍት በፈሪሳውያን ሲሰቃይ ነው የኖረው እንደምታውቁት ነው። ከዛ በኋላ ሰሎሞን ሲነሳ የእስራኤል ጠላቶች በሙሉ ይጠፋል። ክርስቶስ ከሞቱ በኋላ በትንሳኤው ደግሞ አጠቃላይ የክርስትናን ወይም ደግሞ የእግዚአብሔርን ጠላቶች አጥፍቶ ለቤተ ክርስቲያን ሰላምን ሲመሰረት ነው እና በሰሎሞን ዘመን ስጦታ የሰጠችው ኢትዮጵያ በክርስቶስም ዘመን የበለጠውን ስጦታ ወስዳለች። ስለዚህ በስም ንጉስ ባዜን ብለው አባቶቻችን ጠርተውታል። ትክክል ነው ማለት ነው። አዎ ቀደምት አበው እንግዲህ ምናልባት አበው የሚለው ያው አጠቃላይ ስም ከሆነ ምናልባት ከአዳም ነው የሚጀምረው ማለት ነው። ከአዳም ነው የሚጀምረው አበው የሚለው ከአዳም ነው የሚጀምረው። ምናልባት እንደ መጻሕፍት ነቢያት ከተባለ ኦሪት ከተባለ ወንጌል ከተባለ ያንን እየከፋፈሉ ማየት ይቻላል። አበው ከተባለ ግን እነዚህ በጎ አባቶች ትልልቅ አባቶች ማለት ነውና ስለ ክርስቶስ ልደት ቀደም ምናልባት በዚህ በመሃል የሆነ ጥያቄ ተነስቶ ስለሱ ብያለሁ። አጠቃላይ መጻሕፍትም አበውም ኪዳናቱ በሙሉ ማንን ነው የሚናገሩ ከተባለ ክርስቶስን ነው የሚናገሩ። ግን ምናልባት አበው እንደው የተጻፈ ማስረጃ የሚል ነገር ካለ እሱ ልናይ እንችላለን እንጂ አጠቃላይ ከአዳም ጀምሮ ያሉት ክርስቶስን ነው የሚያሳዩ። ለምሳሌ አዳም ከእግዚአብሔር ሕግ ሲወጣ ራቁቱን መሆኑን ያሳያል። ዘፍጥረት 3 ላይ ራቁቱን ሆነ ይላል እና ራቁቱን ሲሆን የበለስ ቅጠል ለሱም ለሚስቱም ሲጭን መጽሐፍ ያሳያል። ከዛ በኋላ ያ የበለስ ቅጠል የአዳምን ራቁትነት እና የአዳምን ሀፍረት እንደማይሸፍን እግዚአብሔር ስላወቀ የሌላ ቆዳ ለበሰው ይላል። ቆዳ ለበሰው ነው እንግዲህ እዛ ቆዳ ላይ አሁን ማንን ነው የምናገኘው ተባለ? ክርስቶስን ነው የምናገኘው። ልበስዎ ለክርስቶስ፣ ክርስቶስን ልበሱት ተብሎ በአዲስ ኪዳን የተሰበከለት ክርስቶስ አዳም ከራቁትነቱ በኋላ ሲለብሰው እናያለን። ያንን ቆዳ ለብሶ ነው ወደ ምድረ ፋይድ የወረደው። ስለዚህ አዳም ከገነት ሲወጣ ማንን ለብሶ ወጣ ከተባለ ክርስቶስን ለብሶ ወጣ። ባጭ ክርስቶስን ያ ማለት ነው አይደል? ተስፋ አድርጎ በነገራችን ላይ ጾም፣ ጸሎት፣ መስዋዕት፣ ምጽዋት ለምንድን ነው ሰዎች በዛ ዘመን ያደርጉ የነበረ ከተባለ ተስፋ ስለነበራቸው። ተስፋ ከሌለ ጾም ምን ያደርጋል? ምጽዋት ምን ያደርጋል? መስዋዕት ምን ያደርጋል? ጾም ተስፋ ነው፣ የመዳን ተስፋ ነው። ነገ ከነገ በኋላ እግዚአብሔር ምን ይለኛል ነው ይቀበለኛል፣ የዛ ተስፋ። ስለዚህ አዳም ያንን ክርስቶስን በቆዳ ምክንያት ክርስቶስን ለብሶ ሲወርድ ያሳያል። ከዛ በኋላ ጾም ይጀምራል ማለት ነው። ተስፋ ክርስቶስ ያድነኛል፣ ይመጣል፣ እኔንም ልጆችን ብሎ ተስፋ ያደርግ ነበር። ስለዚህ አንዱ አበው ስለ ክርስቶስ ምን ብለዋል ከተባለ ከአዳም ይጀምራል። ከአዳም ያንን የሚያሳየው ክርስቶስ ነው። ከዛ ይቀጥላል። ከአዳም ራቁትነት ጀምሮ መጽሐፍ ምን ይላል? ለዛውም እግዚአብሔር ነው የሚናገረው። አዳም ከኛ እንዳንዱ ሆነ ይላል። ከዛ እንዳንዱ ሆነ ይላል። ስለዚህ አንድ የተባለው እዛ ጋር ክርስቶስ ነው። አንድ የተባለው እርግጥ አንድ አምላክ ነው፣ ግን በተለየ አካሉ ደግሞ መጽሐፍ ቅዱስ አንድ ይለውና እንዳንዱ ሆነ ይላል። ስለዚህ አሁን አዳምን ከክርስቶስ ጋር ማነጻጸር ነው። ስለዚህ መጽሐፍ ቅዱስም ዳግማዊ አዳምና ቀዳማዊ አዳም ነው። የመጀመሪያው አዳም ኃጢአተኛው አዳም፣ ሲንፉል አዳም፣ ሁለተኛው አዳም ደግሞ ጻድቁ አዳም ክርስቶስ እየተባለ ይቀጥላል ማለት ነው። ከዛ ስንወርድ በሙሉ እንደዚህ እያለ ነው የሚቀጥለው። ስለዚህ
አበው ስለ ክርስቶስ ምን ብለዋል ከተባለ ወደ ነቢያትም ስንመጣ ማለት ያዕቆብንም ስናይ ቅድም ገዢ የሆነው እስኪመጣ ድረስ ያለውን እንመለከታለን። ኃጢአተኛው በለዓም የሐሰት ነቢይ ነው በለዓም። እሱን እንኳን ስንመለከት እስራኤልን ለመርገም በባላቅ በተባለው በሞዓብ ንጉሥ ሄዶ ሊረግም ሄዶ ወርቁን ብሩን የቤተ መዛግብቱን በሙሉ ወጥቶለት በዛ ምክንያት በኋላ እግዚአብሔር ሲከለክለው አየዋለሁ እመለከተዋለሁ የቅርብ ጊዜ አይደለም ዘመኑ ይዘገያል እንጂ ኮከብ ከእስራኤል ይወጣል ይላል። ከዛ በኋላ ኮከብ ከያዕቆብ ይወጣል። ስለዚህ ያ ኮከብ ማን ነው ከተባለ ክርስቶስ። አሁን እንኳን በዛ ደግሞ ይታያል ማለት ነው ዘኍልቍ 22 ላይ። ስለዚህ ያንን ኮከብ ከያዕቆብ ይወጣል ብሎ ያየውን እዚህ ደግሞ ጌታ ሲወለድ ደግሞ ሰብአ ሰገል ኮከቡን በምስራቅ አይተን ልንሰግድለት መጥተናል እያሉ ደግሞ ይናገራሉ። ስለዚህ በአንድም በሌላም በምሳሌም በትንቢትም በብዙ ነገሮች መጽሐፍ ስለ ክርስቶስ ሁሉንም ይናገራል ማለት ነው። እንደ ኢሳይያስ ያለው ድንግል በድንግልና ብሎ ከነናቱ ማለት ነው። እሱም ብቻ አይደለም ከነናቱም ጨምሮ እናቱ ድንግል መሆኗል፣ ምትወልድ በድንግልና መሆኗል፣ የሚወለደው ልጅ ደግሞ አማኑኤል ወይም እንደ ዕብራይስጥ ቃል ኢማኑኤል እግዚአብሔር ከኛ ጋር የሚለውን ነገር ይናገራል። እንደ ኤርምያስ ያለው ደግሞ ቁጥቋጥ ይለዋል። ቁጥቋጥ ማለት ይሄ የማይፈነቀለው ትልቁ ማለት ነው። ትልቁ የበጋውንም የክረምቱንም ፀሐዩንም ብርዱንም ምኑንም የሚችለው የሚሸከመው የማይለወጠው ጠባዩ የማይለወጠው ድንጋይ ማለት ነው። ቁጥቋጥ የተተከለው እሱ የቤተ ክርስቲያን መሰረት። አንተ አለት ነህ፣ በአንተ አለትነት ላይ ቤተ ክርስቲያን እሱ ኤርምያስ የተናገረው ነው። እንደ ዳንኤል ያለውን ደግሞ ስንመለከት የሰው እጅ ሳይነካው ከረጅም ተራራ ላይ ድንጋይ እየተከባለለ መጥቶ የናቡከደነጾርን ምስል አድቅቆ ተመልሶ ድንጋዩ የወጣው ይላል። አንቲ ዘውቱ እብን ብለን በውዳሴ ማርያም ዘውቱ እብን ዘርኤ ዳንኤል ያየው ድንጋይ እንለዋለን። ስለዚህ የሰው እጅ ሳይነካው ማለት መለኮታዊ ጥበቡን ዙፋኑን ያሳያል። ወደ ምድር መውረዱን ደግሞ ሰው መሆኑን ያሳያል። ምድር ለምንድን ነው የወረደ ከተባለ እነዛን የወርቅ የብረት የሸክላ የነሐስ የምን ጣዖቶችን መቀጥቀጥ ነው። እሱን ደግሞ ኢሳይያስ 19 ላይ እንመለከተዋለን። በብሩህ ደመና ሆኖ ወደ ግብፅ እግዚአብሔር ይወርዳል፣ የግብፅን ጣዖታት ይቀጠቅጣል፣ ያጠፋል እያለ እና ሁሉም ነቢያት ሁሉም መጽሐፍ የጻፉ ትንቢት የተናገሩ ሱባኤ የቆጠሩ በሙሉ ክርስቶስን ያነሱታል። ያን መጽሐፍ ሲመረመር እና ክርስቶስን ያልሰበከ ክርስቶስን ያልተናገረ ስለ ክርስቶስ ተስፋ ያላደረገ የለም አባቶች ማለት ነው። እና ክርስቶስም ብዙ ነቢያት ብዙ ጻድቃን ይህንን ሊያዩ ተመኝተዋል ብሎ ብዙ እኛ ማለት ቆጥረን ማንጨርሳቸው ያንን ሲናገር ሁሉ እንሰማቸዋለን ማለት ነው። ስለዚህ ሁሉም ተናግረውለታል ማለት ነው። በዓሉን እንዴት እናክብረው የሚለው ነገር መሰረታዊ ነገር ነው። እንደውም ለቤተክርስቲያን አንዱ ትልቁ ቤተክርስቲያን በዓል ስታከብር እንዴት ነው የምታከብረው? ስለዚህ በዓሉ የመጀመሪያው ለእግዚአብሔር የሚቀርበውን ምስጋና፣ ለእግዚአብሔር የሚቀርበውን ልብ፣ ለእግዚአብሔር የሚቀርበውን በጎ ነገር ማስተማር የመጀመሪያው በዓል እንደዚህ ነው። በዓል ሲከበር በዓሉን ልባችን ውስጥ መጀመሪያ ልባችን ውስጥ ማክበር፣ ልባችን ውስጥ ማዘጋጀት። ቅዱስ ዮሐንስ በስብከቱ እንደዚህ አይነቱን ነገር መንግስተ ሰማያት ቀርባለች እና ንስሐ ግቡ የሚለውን ሲያስተምር እንግዲህ መንግስተ ሰማያት የሚለን ክርስቶስን ነው፣ ሌላ አይደለም። ክርስቶስ ነው ራሱ የሰማይ መንግስት ነው እና መንግስተ ሰማያት ቀርባለች ንስሐ ግቡ ሲለን ከዛ በኋላ የንስሐዎቹን አይነቶች ያሳየናል እና ሸለቆው ይሙላ ነው የሚለው፣ ተራራው ደግሞ ዝቅ ይበል ነው የሚለው። ይሄ ስርጓጉጡ ምኑም ያደናቅፍ የሆነ ነገር ካለ ይደልደል ነው የሚለው እና ስለዚህ ክርስቶስ እየመጣ ነው። አሁን ክርስቶስ ሲመጣ ጂኦግራፊ መልክዓ ምድር አልተቀየረም። የተቀየረ ማለት ሸለቆ ሞልቶ ተራራ ዝቅ ብሎ የምናየው ነገር የለም ክርስቶስ ሲመጣ። ስለዚህ ያ ሸለቆ ያ ስርጓጉጥ ያ ዳገት ይሄ ለመንገድ ለምን አልመቸው ያለ የት ነው ያለ ከተባለ እዚህ ውስጥ ያለ ነገር እዚህ ውስጥ ያለ እሱ ነው። አሁን ልባችን ውስጥ ያለ ሸለቆ፣ ልባችን ውስጥ ያለ ተራራ፣ ልባችን ውስጥ ያለ እንቅፋት ሾህ ምናምን መጀመሪያ መነቀል ይቻላል። አሁን በዓሉን ለማክበር ክርስቶስን ለመቀበል አይደለ ገናን አይደለም እናከብረው፣ ይህንን ነገር ማዘጋጀት የመጀመሪያ በቃ ያ ማለት እንደ ቤተ ክርስቲያን በቃ አንድ ክርስቲያን ልቡ ውስጥ ምንም አይነት ነገር እንቅፋት ሾህ የመሳሰሉት ነገር ከኃጢአት ጋር የተገናኙ ከክፋት ጋር የተገናኙ ከእልህኝነት ጋር የተገናኙ ከክፉ አመለካከት ስሜት ጋር የተገናኙ እና የመሳሰሉት ነገሮች ከሆዱ ከውስጡ ሊጠፉለት ይገባል። ይህ መጀመሪያው በዓል የምናከብርበት አንዱ ነው። ያን ጊዜ ብሩህ ገጽ ይኖረናል ማለት ነው። ብሩህ ገጽ ይኖረናል። ከዛ በኋላ ምክንያቱም ዝማሪያችን ከልባችን ነው፣ አምልኮታችን ከልብ ነው፣ መስዋዕታችን ሁሉ የሚቀርበው ከልብ ነው። ሁሉ ምክንያቱም መስዋዕት አሁን በዓል ስናከብር መስዋዕት እናቀርባለን፣ ቅዳሴ እንቀድሳለን አይደለ፣ ዝማሬ እንዘምራለን አለ። ስለዚህ ለእግዚአብሔር የምናቀርበው ነገር መጀመሪያ ከልባችን ያለው ነው ስለሆነ እሱ ማስተካከል ነው።
አቤል ላይ የተገለጠው ማለት ነው። አቤልሰ አቅረበ ንጹሐ መስዋዕት እምልቡ፣ አቤል ለእግዚአብሔር ከልቡ ንጹህ መስዋዕትን አቀረበ ነው። አሁን እግዚአብሔር ወነጸረ እግዚአብሔር ላይ ለአቤል ወላይ ለመስዋዕቱ፣ በዓል ልናከብር ነው፣ መስዋዕት ልናቀርብ ነው፣ ዝማሬ ልናቀርብ ነው፣ ነጭ ልንለብስ ነው፣ ቤተክርስቲያኗን ልናስወብ ነው። ስለዚህ እግዚአብሔር መጀመሪያ ማንን ያያል ከተባለ ወላይ ለአቤል፣ ወደ አቤል ነው መጀመሪያ። ስለዚህ እኛ አቤሎች መሆን መቻል አለብን። የመጀመሪያ በዓል ስናከብር አቤሎች። የአቤል ማን ነው? ንጹህ ልብ ያለው አቤል፣ ለእግዚአብሔር የሚቀና አቤል፣ ንጹህ መስዋዕት የሚያዘጋጅ አቤል ማለት ነው። እሱን መሆን መቻል አለብን ነው። ከዛ ቀጥሎ ዝማሬው ቤተክርስቲያን ውብ ናት፣ የተዘጋጀ ስንት ሺህ ዓመት የተዘጋጀ ምስጋና አላት፣ ቃል እግዚአብሔር አላት፣ ስንዱም መቤት ነች፣ ምዕመናንን ካህናትን ሁሉን የምታሰልፍ ናትና። ከዛ በኋላ ቀጥሎ ያለው የበዓል አከባበር ቃል እግዚአብሔር ነው። ቃል እግዚአብሔር ነው፣ ምስጋና ነው፣ ዝማሬ ነው። በዚህ እውነት ለመናገር መስከር ያስፈልጋል። ከልብ ከህሊና በእግዚአብሔር ቃል መስከር ያስፈልጋል። ከዚህ ቀጥሎ ያለው ደግሞ የሚበላው የሚጠጣውም አስፈላጊ ነው። ጎን ለጎን ያለ ለስጋ የሚያስፈልግ ነገር ነው እና ስንበላ ስንጠጣ ደግሞ ነዳያን አሉ። አሁን ክርስቶስ የተወለደላቸው ክርስቶስ የተወለዳቸው ደስ ይበላችሁ የሚለው ቃል በነገራችን ላይ የሀብታሞች ብቻ አይደለም፣ የድሆችም ለድሆችም ይቀር አይደለም፣ የጋራ ነው። የጌታ ልደት የጋራ ነው። እንኳን ድሆች ነዳያን ምስኪናኖች ይቅርና ጋራው፣ ዋሻው፣ ሸለቆው ምናልባት በትርጓሜ መጽሐፍታችን አይታችሁ ከሆነ ሚዳቋ እንኳን የዘለለችበት ነው። ይሁም ተወልደ መድኃኔዓለም፣ ይሁም ተወልደ ቤዛ ኩሉ ዓለም እያለች ሚዳቋዋ አንድ ቋርፍ ሲጭር ይላሉ አባቶቻችን። እንግዲህ ቋርፍ ይሄ ሙዝ መሰል ምግብ ነው፣ ስር ነው። ዋልድባ ገዳም ላይ በብዛት አባቶች የሚመገቡት ነው እና የጌታን መወለድ አያውቅም ያ መነኩሴ እና ያንን ምግቡን ሂዶ ሲጭር ምን ሲል ሚዳቋዋ ይሁም ተወልደ መድኃኔዓለም፣ ዛሬ እኮ መድኃኔዓለም የተወለደበት ቀን ነው፣ ዛሬ እኮ ክርስቶስ ሰው የሆነበት ቀን ነው እያለች ስትዘላያት እሱ ምግብ ላይ ነው የሚታገር። ስለዚህ ምግቡን ትቶ ዝማሬውን ከእሷ ጋር ይቀጥላልና እንኳን ሰዎች ይቅርና በዚህ ቀን አራዊት ራሱ አይዋፋት ራሱ ልዩ ደስታ፣ ልዩ መንፈሳዊ ምስጋና እና ሐሴት በልባቸው ይዛሉ። ለምን ከተባለ የሰው አይነት ባህሪ ጠባይ ባይኖራቸውም አምላኩን የማያውቅ የለም፣ ለአምላኩ ማይታዘዝ የለም። ድንጋይ ራሱ ይገዛል፣ ድንጋይ ራሱ ይታዘዛል፣ ባህርም ትታዘዛለች በመጽሐፍ እንደተጻፈ። እኛ ደግሞ ከዛ አልፈን ሰዎች ነን፣ ከሰው አልፈን ክርስቲያኖች ነን፣ የተመረጥን ነን፣ ለእግዚአብሔር የቀረብን ነን። እንደዚህ አይነት በዓል ስናከብር የሚበሉት ያጡ፣ የሚጠጡት ያጡ፣ ወላጅ የሞተባቸው በብዙና በተለያየ ምክንያት ያሉ ሰዎች አሉ። በሆስፒታል ተኝተው ያሉ አሉ፣ በእስር ቤት ያሉ አሉ። ምናልባትም ደግሞ በቤታቸውም ሆነው መከራቸውን፣ ስቃያቸውን፣ ችግራቸውን፣ ረሃባቸውን ሰው ማያውቅላቸው አሉ። እነዚህን ሁሉ መፈተሽ፣ እነዚህን ከቤተክርስቲያን ወጥቶ፣ ከአገልግሎት ወጥቶ፣ ከምስጋና ወጥቶ፣ ከዝማሬ ወጥቶ በዓሉን ሙሉና ፍጹም ለማድረግ እንደነዚህ ያሉትን ሰዎች በያሉበት ሄዶ የሚበሉትን የሚጠጡትን እየሰጡ እንኳን አደረሳችሁ ማለት ወሳኝነት አለው ብዬ አስባለሁ፣ አምናለሁ። የቤተ ክርስቲያንም ትልቁ ስራዋ ይሄ ስለሆነ ማለት ነው። ከዚህ በተጨማሪ ግን ምናልባት እንኳን ለበዓለ ልደቱ በሰላም አደረሳችሁ ሰውና እግዚአብሔር፣ ሰውና መላእክት፣ ሕዝብና አሕዛብ እነዚህ መስተጻራን የነበሩ ተቃራኒዎች የነበሩ አንድ የሆኑበት ነው። እስራኤልና አሕዛብ እንኳን ሳይቀር በክርስቶስ አንድ ሆነው በአንድ ቤተ መቅደስ የሚጸልዩበት፣ በመንግስተ ሰማያት በአንድ የሚከብሩበት ነው። ስለዚህ ከሰይጣን በስተቀር በዚህ በዓል በዚህ በጌታ መምጣት ሰላም ያልሰፈነለት፣ ሰላም ያላወረደ የለም። ሰይጣን ብቻ ነው ለብቻው ተለይቶ ይቀር። ሌላው ሁሉ በምድር ላይ ያለው መስተጻረር ወይም ተቃራኒ ወገን ሁሉ አንድ የሆነበት በዓል ስለሆነ እንኳን አደረሳችሁ። በዓሉን የሰላም የደስታ የፍቅር ያደርስልን ማለት እፈልጋለሁ። አመሰግናለሁ። Gada